ጉራጌ የኔን ፎሎ ማለት አስረጅልኝ ለነዚህ ሰዎች እግዚአብሔርን አስረጅልኝ። እንዴት ዘቀዘቅ ነው እናንተ አሁን አንቺ የሃይሚ እህት ነሽ፣ የሃይሚን ፕሮፋይል ነው የምትጠቀሚው። አሁን በጎቹ ወዲያው ደግሞ ብሩኬን ቢዘቀዝቁ ባነው ነከረኛው ለምን ምን ሆኖ ነው የሚዘቀዝቁት? ያፈቅሩታል እንዴ ማሪ? ያፈቅሩታል እንዴ? እሱ እኮ የሃይሚ ብቻ ነው ይቅርታና ማለት ያፈቅሩታል። ሰላም ያፈቅሩት ይሆናል። እኔ አሁን የሃይሚ ደጋፊ ነኝ። ግን ብሩኬንም ሃይሚንም እወዳቸዋለሁ። ግን እነዚህን ደግሞ ገስት መስራት አማረኝ እሰራለሁኝ። የሃይሚ እህቶች እኮ ሰላም ያፈቅሩት ነው። አቤት ቅናታቸው በቃ ሸበላ እኮ ነው። ቡቡ የሙሽዬ ልጅ የምር ሸበላ ነው። ወንዳ ወንድ ያስቀናል። እየነገርኩኝ አሁን የገባችሁ ሰዎች ገስት ስሩልኝ። ቆይ ገስት ፈልጌው ነው ሸቃላ አንቺም ጭምር እኮ ነው ሸቃላ። እኛ ብቻ አይደለንም የኔ ውድ። አሁን ጋይስ ታታ ብለን አታረጉልኝም በማርያም እና ገስት ስሩልኝ። ጉራጌዋ ሜሪ ገስት ስሩልኝ። እናንተ ተሰራችሁ ሌሎች ይሰራሉ። አንቺ ጉራጌያ ፎሎ መልሽ የኔን እሰይ። ይሄው እነሱም ይሄን ያረጉ ነው። እናንተ አዲስ እብድ የሆናችሁ ልጆች እንዴት ናችሁ? ደህና ናችሁ? አይሻርሊ ሃይሚቶች የሚያረጉትን ጉዴ ይብልኝ። ዛሬ ደግሞ ማሻአላ ሰው መዘቅዘቅ አቆማችሁ፣ ቀጥ በማረጉ ዙራችኋል እና ሰላም ልንገርሽ ማሬ፣ ሰው እኮ እንትን አይወድም ታውቂያለሽ። ደህና ሰው የሆነ ወይም ሊረጋጋ ሰው ላውራ መታይ ኮሜንት ወይ ማለት ነው። አትናደዱ። እነዚህ እኮ ያው አታውቋቸው ከሆነ ታውቃላችሁ። ሰው በመዘቅዘቅ በቃ በራሳቸው ተፋሚሉ ናቸው። አስወርጅልኝ ይችላል። እኔ አሁን አስወርጅ ላውራበት እንጂ ታዲያ የሆነ ሰው መናደድ አለባቸው። ምክንያቱም በግ ናቸው። በግ መናደድ አለባቸው ማለት ነው። አትናደዱ። የሆነ ሰው ከሌላ ሰው ጋር ተለጣጠፈ ማለት ተገባ አይደለም። አሁን ብሩኬ ከሃይሚ ጋር ነው እያየን ነው አይደል እንዴ? ስለዚህ ሌላ ሰው ጋር ተለጠፈ ማለት ተዳር አይደለም። እውነት አስታዲድ የሚያናደው ነገር አያናዳችሁ እና ያው ያፈቅሩታል። ለዛ እኮ ነው የሚናደዱት። ፍቅር ያለባቸው ታውቂያለሽ። ይሄን ፍቅር አለባቸው። ይሄን ማወቅ አለብሽ ማሬ። ከባድ ፍቅር አለባቸው ከብሩኬ። ሃይሚ እኮ ወይኔ እኔ ምስኪን ጌታን ሃይሚ ምንም አታውቅም። ወይኔ ያሳዘነችኝ የእውነት ይቀማታል። አንድ ቀን እቺ ጠጋ ብለው ይቀማታል። እውነቴን ነው የምልሽ ሃይሚ አሁን እዚህ ጋር ምሰሚ ከሆንሽ ምናልባት ምሰሚ ከሆንሽ ይቀሙሻል። ባልሽን ጠበቃለሽ። እኔ ምሬን ነው። አንቺ በጣም ነው የሚያንገበግባቸው ከሌላ ሴት ጋር ሳይሆን ማለት ነው። ደግሞ ኮሜንት ማለት ነው እነ ረባሻ የማንም ሰው ደጋፊ አይደሉም። ሲፈልጉ ይዘቀዝቃሉ፣ ሲፈልጉ ቀጥ ያደርጋሉ። ሁሉም ሰው ይጠራሉ። ቅናተኛ ናቸው። ነገርሽ ብዬ ነው ማሪ አሁን ማለት ነው። ወይኔ እግዚአብሔር እኔ ልንገርሽ ብዬ ነው ማሬ ማለት ነው። ረባሹ ቆይ ልንገራቸው እዚህ ጋር አም ሶሪ አሁን ስለኔ ምናምን እንድታወሪ አልፈልግም። ረባሹና አስወርጅ ሜሪ አስወርጃት እያናደድሻቸው እኮ ነው። ረባሹ አንቺ አሁን እያናደድሻቸው አስወርጃት ተጀምሮ ምንድነው እናንተ ቆይ ነው አስወርጅልኝ ይችላል። ምንድነው የምትለው? ለአትለፍልፊብኝ ገስት ስሩልኝ አልኩ። ሌላ ምን አልኩ? 120 እንዴ 5 በጎች አላችሁ። ፎሎ ካላረጋችሁ የሻረሙጣ ልጆች እንሰርባለን። ፎሎ ካላችሁ ማለት ግንጃይን ዘግዝቂ ሹጣም እየምሬ ነው የምልሽ። ፎሎ አድርገን ብዬ ስለምናችሁ ምን ታታም ማለት ነው። እኔ ሜሪ ስድብ ምናምን አልፈልግም። ስድብ አልፈልግም። እግዚአብሔርን እኔ መሳደብ አልፈልግም። ተይ ሜሪ ተይ አትሳደቢ ሜሪ። እኔ መሳደብ አልፈልግም። ገስት ብቻ እንዲሰሩልኝ ነው የምፈልገው። ስድብ አልወድም። እኔ ከብሩኬቶች ውጪ እንደው ባናታችሁ ተተከሉ። ሌሎች እየነገርኩ ነው። ምድር ሹጣ ቲጂ ቢጂ ከዚህ እኮ ማለት ነው። አሁን ገስት የሚሰራ ሰው አንድ ቁጥር ይጻፍ። ምን ችግር አለው ገስት ብትሰሩልኝ? አቤት ምቀኝነት፣ አቤት ምቀኝነት። ሰው ከምቀኛ ከናይግቢ ሩታ ናይግቢ የብሩኬ አፍቃሪ እየነገርኩሽ ነው። ናይግቢ ገስት ማሰራ ከሆነ እኔ ሜሪ ማለት እግዚአብሔርን ገስት ማሰሩ ከሆነ አስወርጅልኝ። እንዳታስወሪያቸው ራሱ ገስት ብቻ ይስሩልኝ። እኔ 10 ሰው ብቻ እኮ ነው የምፈልገው። አቤት ምቀኛ ሰው ግን በጣም ቀናተኛ ነው። እንትን ብታረጉልኝ። ቆይ የሚበግ መታለች አንዱ ገስት ካልሰራ ያስወርጃል። ሰላም ገስት ካልሰራ ያስወርጃል። ማሪ ገስት ሰሪያለሽ። ሰላምታው ይቅርብኝ። ምን ሰላም አለ ኮሜንት ላይ እየተሰደብኩኝ ይሄን ያህል ስድብ የኢፋን ባል የለም። አሁን ገስት ሰሪያለሽ። ሌላ ወንድ አትፈልጉም እንዴ? ሌላ ወንድ ለሙኑ ባልትዳር ነው። ሌላ ወንድ ለሙኑ ማሮች አናች አፍቅረሽው ነው
ሌላ ነው አንቺ ሌላ መለመኑ ናት። አንቺ አትገኝና ማለት ነው። አንቺ ውረጅ የሻረም ጣልጅ አንቺ ለምን አስወረድሻት? ፍቅር ይዟት ነው ማሪ። ባለትዳር እንደሆነ ያወቃችሁ ለምን ትቀናላችሁ? ባለትዳር እንደሆነ ያወቃችሁ ለምን ትቀናላችሁ? ምድር ቅናታ ፍቅር ይዟት ነው። አዎ አይሻት ልብ ቅርጽ ሰጠኝ። ፍቅር ይዟት ነው። ለምን አስወረድሻት? አንቺ ትንሽ ታወራ ነበር። ትግባ ቆይ። አዎ ነይ ፍቅር ሳላያዛት ትቀናለች። አዎ ነይ። አዎ ትግባ ትናገር። አሁን እቺ ፍቅር ሳላያዛትኝ ከብሩኬ ፍቅር ሳላያዛት ትቀናለች ከሴት ጋር ስታየው ማለት ነው። ሃይሚ ራሱ እኮ እንደዚህ አትቀናም። ሃይሚ ግን ከእህቶቿ አሁን ሃይሚ ካንቺ መራቅ አለባት። አሁን አንቺ ሃይሚ ደጋፊ አይደለሽም። ካንቺ መራቅ አለባት። ትቀሚያታለሽ ነገ ብሩኬ አንቺ ባሏን ትቀሚያታለሽ። ልንገርሽ ብዬ ነው። ሃይሚ ማይቀና ሰው የለም። ሲጀመር በሃይሚ ቀና ሰው እኮ ብዙ ሰው ነው። ገባችሁ? እናንተ ራሳችሁ በሃይሚ ነው የምትቆኑት። አንቺ ሙት አድርጊና እንግዲህ ሃይሚ የብር ኩባያ አይደለች እንደ እሷን ደግሞ ማን ነው የሚቀናት? የሰው ጎደሎ አሁን ሃይሚ ንግስት ናት። ሃይሚ አሁን ቅመሜ ምርጥ ሰው ናት፣ ግን በቅመሜ ይቀኑባታል። እኔ ልንገራቸው እንዴ አይደለም ሃይሚ ላይ እናንተም ትቀናላችሁ። ሃይሚ እኮ ይሄ ምንድነው ንገራችሁ፣ እድሜ ለዩቲዩበር ነው ሰው የሚቀይረው እንጂ እኮ ጎዶሎ አታካብዱ። ሃይሚ ሜሪዬ ሃይሚን እንድትሰድቢብኝ አልፈልግም። ሃይሚ ማለት ቅመሜ ንግስት ናትኝና እና በሃይሚ የዝጋው ዲንቶች ራሱ ይቀናሉ። ባሏን እንዳይቀማት በጣም እፈራለሁ አንዳንዴ ማለት ነው። ታውቂያለሽ እንዳይቀማት እፈራለሁ። እውነት እኔ ተሳዝነኛለች ሃይሚ ማለት ነው። ደስ የሚሰራ ሰው የለም። አሁን እኔ እየደከመኝ ነው። ደስ የሚሰራ ሰው ያረጋግጣል። አንቺ ራሱ ሹጣም የምን ገስት ነው ገስት የምትይ ኢካካም አርፈሽ ተቀመጭ። ሜሪ ያስወርድሻለሁ፣ እግዚአብሔርን ሜሪ ያስወርድሻለሁ። እኔ ገስት የማይሰራ ሰው ሲጀመር አልፈልግም። አም ሶሪ እኔ አሁን ሌላ ነገር ምናምን ፈልጌ አይደለም፣ ግን ገስት ብቻ እንዲሰራልኝ ነበር የፈለኩት። ይሪሉ እንዴት ነው አንቺ አይደለም ገስት እንዴት ነው አንቺ የጊንጃዬ ፍቅረኛ ባል መታሰር ፍቅረኛ አራው ወንድሟ እኮ ነው። ተይ እንጂ ፍቅረኛዋ ወንድም አልኩት እኔ ማለት የሃይሚ ጓደኛዋ ፍቅረኛ ምንድነው የሚባለው? አሁን ወይ ነው ባላችሁ አሁን ብሩኬና ግንጃ ምን እንደሆነ ታውቂያለሽ? እህት ናቸው። እህትና ወንድም ናቸው። ለምን የቅመሜ ኦዲየንሶች ለምን እንደዚህ እንትን እንደሚለው እኔ ግራ ነው የሚገባኝ። እነሱ እኮ ደግሞ ማለት ቅመሜን ከሌላ ወንድ ገዝት ይሰራሉ። እዚህ ጋር መጥተው እንትን ይላሉ። ለምን ያውቃለሁ። አሁን እኔ ብዙ ቀን ከሌላ ወንድ ጋር ሰርቼ አውቃለሁኝ ቅመሜን ማለት ነው። ግን ኖርማል ነው። እነሱ ኖርማል ብለው ያስባሉ። ከሌላ ጋር ሲሆን ምን ያንጨረጨራቸዋል? ግን ለምን ማየ እኔ ሜሪ ብቻ ነኝ ፎሎ መልሰን ትቆሮ ማየም ጥያቄ ለጠይቃችሁ አንድ ጥያቄ ለጠይቃችሁ። ምን ቤት ናችሁ እናንተ? ምንድን ነው የምታወሩት? የራሳችሁ ማንነት እዚህ ጋር መጣችሁ አታሽቃብጡ። ገባችሁ? ምን እሺ ነው? ሴት አይደላችሁም እንዴ? ክብር የላችሁም ለራሳችሁ? ምን እሺ ነው እኮ ንገሪያቸው እስቲ። መቼም ለኛ አይደለም ንገሪያቸው ደናገሩ ባይዘው እዚህ ጋር ማንንም አይወክሉም። ገባችሁ? የራሳችሁ ማንነት ነው እዚህ ጋር ያደረጋችሁ አላችሁ። ማንንም ሴት እንደቂም የሚወስድ የለም። ገባች? ለማኙላ በየኮሜንቱ የምትሽለጠለጥ የራሳችሁ ማንነት ያዛችሁ ሃይሚ አትበሉ። የመረራችሁ ዋጡ ገዳል ግቡ። እሺ ይከካሙላ ንገሪያቸው። ሃይሚ ንግስት ናት። ንገሪያቸው ለነሽ ነው ንገሪያቸው። ምን ይሄ ጀማር ሃይሚ ማለት ዳይመንድ ወርቅ እኮ ናት። ገባችሁ? ስነ ስርዓታችሁ ይዙ። በየኮሜንቱ ሂጂና ተሽለጥለጭ የኔ ፍቅር በይ። ገባሽ? ያ ሃይሚ ማለት ዳይመንድ ናት። ሂጂ የምንም ዳይመንድ የለም። ምን እሺ ነው? ምን ማለት ነው የምታወሪው አንቺ? የሩታን ብሩኬን ፎቶ አደረግሽ ምንድን ነው የምትይው? ምን እሺ ነው? ሂጂ አንተ የሻረሙጣ ልጅ ጥምብ ራሳችሁ ቀንታችሁን እንጂ ለሄሚና ለብሩኬ ቀንታችሁ አይደለም እንጂ እናንተ ቄንቂና ሁላ ማለት ነው። የራሳችሁን ስሜት በፋንት እየጨረሳችሁ እዚህ መጣችሁ ታወራላችሁ። ቄንቂናም ባለጌ ወላ ወደሳት ታደቡ። እኔ እዚህ ጋር ስድብ ምናምን እንድትሳደቡ አልፈልግም። ይቅርታ እና እሷ እየመረቀች ነው። ያንቺ ደግሞ ስርዓት ያዙ።
ጌታን ይረፊ እሷ የመረጠች ነው። እሷ አሁን የወረሽ ነበረችው ለሃይሚ ነው። ይቅርታ አይደለም ምን ያለሽ ነው አንቺ? ሩታና ብሩክን ያረግሽው ምንድነው የምታወሪ አለች። ይኸው ሲሚ ይኸው ትግባና ሲሚ እስቲ ነይ ይኸው ትግባ ሲሚ ምን እንደምትለው አጠግባታለሁ። ስንት ስርዓት እያዝ ነይ ግቢና አውሪ። ስለ ሩታ እንዳጠሪ እዚህ ጋር እኔ ሩታንም ማንንም አልወክልም። ጢም ቢግማታ እራስን ወክዬ ነው የምኖረው እኔ ቆሻሻ የሻርምጣለች ማንንም አልወክልም። ገባሽ? እሺ እሺ አስገደ እራስን ሲሚ እናቴን እየረገኝ ሲሚ እየሰማሽ ነው? ሲሚ እየሰማሽ ነው? እኔ እራሴን ነው የምወክለው። ሩታንም ብሩኬንም አልደገፍኩም። እራስን ወክለሽ ስለቢ ከፈለግሽ እኔን ማለት ነው ጠርተሽ ሜሪ ብለሽ ሩታና ብሩኬን አትጥሪ። አጋጊ ማሪ አሁን እዚህ ጋር እኔ ቤት መጫፋ ራሱ አደርሲም የነገርኩሽ ነው። ገደል መግባት ትችያለሽ። ገባሽ? ሂጂና ለምኝ በየኮሜንቱ የነገርኩሽ ነው። ባለጌ አንቺ ጤም በሻራሙት ነው የምትይው። እኔ ሃይሚ ባንቺ ስም የምትጠራ ሴት አይደለችም። የነገርኩሽ ነው። ሃይሚ ማናት? ሃይሚ ማናት? ከነመፈጠሩ አላውቅም። ሃይሚን አልጠራውም። ግማታ ጤም በቆሻሻ ነው ምንድን ኢካካ ሃይሚን ጠርቻለሁ። እዚህ ጋር ታርጊያት ማውራት ከፈለጋችሁ እኩል አውሩ። አስገቢያት እሱ እኩል አወራለሁ። እኔ ጠርቻለሁ ሃይሚን። ወይ ዘንድሮ አሮጊት አርጅተሻል። ሂጂና ቦታሽን ፈልጊ። ኩያሽን ስታወሩ ማለት ነው እኩል ነው ማውራት ያለባችሁ። እኔ ጌታን እንድትሰዳደብ አልፈልግም። እንደገባች እኔ ሩታ ትላለች። እንደ ግማታ ምናምን አልፈልግም። ግን እንሰዳደባለን ካላችሁ ደግሞ መቼ ነኳት? አንቺ ደግሞ እባክሽ እርግቧ ኢራፊ። እኔ መቼ ነካው? አርፈሽ ተቀመጪ። አንተ የራሱ ጌታን እንዴ በግዴታ ንኪ ነው ዋይ ሃይሚ እየተከበረ ሰች ነው ያልተከበረ ማለት ነው። አሁን ልጠይቃት ምን ሆና ነው ማሪ? ሳቢያት እስቲ አንድ ነገር እራሷን ችላ ታውራ። ስለ ሩታ ሳታውራ እኔን ጠርታ ታውራ። ገባች? እኔ እስካሁን ድረስ ሃይሚ ያልጠራው ዝም ብዬ ተቀምጫለሁ። ምንም አላልኩም። አንቺ ሴትዮ ችግር ካለብሽ ከኔ ጋር ተጋጠሚ። ገባሽ? ለምንድን ነው የምታወጧት? ወይ ዘንድሮ ኢካካ የሩታ ጦስ ይዘሽ ሂጂ። ግማታም ጢምብ ማን ነው የጠራው ሃይሚን እዚህ ጋር? እኔ ሲጀመር ሃይሚን ማጥራት መቼ ፈልጌ አውቃለሁ? ማናት ሃይሚን? ግማታ ቡርኬን ማለት ነው። ኔትወርክ ይዘጎታ አንቺ አሁን ነይና እርግቧ የምናወራው ነገር አለ በውስጥ አዳሜን እናስለቅሳለን። ካሁን በኋላ እያረራችሁ ነው የምትኖሪ እያንዳንድሽ ማለት ነው። ቆይ ጠብቁ። ወይ ሚዲያ ከሚዲያ ትጠፋላችሁ ወይ አርፋችሁ ትቀመጣላችሁ። ታዋራኝ ነገር አልፈልግም። እኛ እኮ አሁን ገስት እንሰራለን እኮ አሁን ማለት ነው። እኛ አሁን ማለት ነው ገስት እንሰራለን። አንቺ ማለት ነው ከሜሪ ጋር በውስጥ አውሪ እየነገርኩ ነው። ዝም በይ ማሪ፣ አንዴ ዝም በይ። አሁን ማለት ሄቨን ስሪ ገስት ብላለች። እንኳን ማሪ የቀመሜቶች እንኳን እንዳለችው ብርኮይ ናቸው። ይኸው ስሪ ገስት አለች። ታዲያ ለምንድን ነው የማሰሩትኝ? ጌታን ምን ችግር አለው? ተቃል ስራ ጌታን ይው ስሪ አለች።